أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام أكملان الأتمان على الركن الأعظم أفضل من تقدم ومن تأخر وعلى آله وأصحابه الغر الميامين يا رب اللهم ارحم ضعفاءنا ويسر أمورنا واختم بالباقيات الصالحات أعمالنا رب عجز الطبيب فداونا وفسد الزمان فنجنا وضعوفت حيلتنا فقونا إلهي حملت نوحا على ذات ألواح ودسر يا ذا العزة والجبروت ورددت ليعقوب بصره بعدما ابيضت عيناك يا ذا الملك والملكوت وجمعت بينه وبين ابنه يوسف قبل أن يموت ونجيت موسى في التابوت وحملت يونس في بطن الحوت ونجيت محمدا حبيبك صلى الله عليه وسلم بحيوت العنكبوت سبحانك أنت الحي الذي لا يموت إخوة الإيمان أحييكم بتحية الإسلام الخالدة رمز آمان وعنوان السلام السلام عليكم ورحمة الله تعالى وبركاته إن شاء الله زاري يا الله سبحانه وتعالى فقادك هنا من النقاقربت وأنه أرس عن آفات اللسان سلام ملاس ولم تيهنا ملاس ولم توش مياسكتلو تعطى مززالو ግን መጀመሪያ ስለ ምላስ ከመነጋገራችን በፊት ምላስ እንደ ርዕስ ሆኖ ለምን ሊያዝ ቻለ ምላስን እንደ ዋና ርዕስ አድርገን ለመነጋገር ያስፈልገው ለምንድን ነው የተለያዩ ምክንያቶች አሉት قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ነው ተግባባን አኺራ ላይ ራቁቱን ስለሚያስቀረው ነው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ ምን ተባሉ የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ ተቅዋላሂ ወሁስኑል ኹሉቂ አላህ መፍራትና ጥሩ ስነ ምግባር ማዝ ነው ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ አሉ አፉና ብልቱ ነው ጀሃነም ውስጥ የሚዶለው ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ بما نقول በመንናገረው እንጠይቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም قال ثقلتك امك يا معاذ አንተ ሙዓዝ እናት ትጣናልት ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው ባህላዊ አነጋገር ነው ثقلتك أمك يا معاذ فهل يكب الناس في النار على مناخرهم إلا حصائد ألسنتهم يسو ልጆችን ጀሃነም ላይ ባፍጥም ብራቸው ሚደፋቸው ምላሳቸው ያጨደችው ምርት አይደለም እንዴ ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላስ ውስጥ የሚወጣን ነገር ትልቅ ቦታ ሰጥቶት ሲናገር ነው ያለ قالوا ይላል ብለዋሉ وقيله قالوا በሌላ አያቶች ለምን ይላል ወሉዒኑ ተረገሙ بما قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል فاثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት ይህ አፍ የሚወጣ ነገር አሉ ዑለማ اعظم الطاعه አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል اعظم المعصيه ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው
ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው رابعا አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላን من آفات اللسان ከምላስ ወለምታዎች የተጠበቀ ካልሆነ እምነቱ ችግር አለበት ማለት ነው نبي صلى الله عليه وسلم في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ياند باريا إيمان أي رقا ما يستكاكلم لبوس كي رقا درسام ولا يستقيم قلبه حتى يستقيم لسانه لبو دمو لي رقا يشلم ملاسو استرقا درس لا إله إلا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምናሉ ወላ يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀራዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጅ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الذور يمبزات ወደ 20 ያስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ምላስ ምንድነው اللسان نعمة من أعظم النعم من الله بها على العباد ይቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከዋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተን ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ወላ ينطلق ሊሳኒ ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተረቱ ነው አጋዥ አርገው ለዳዕዋ ይያሉ ነው እና ይሄን ምላስ ኒዕማ ነው شوفوا ነብዩላህ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉር ረህማን ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑ ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነውም እንዴ ይህ ሁለታችን አይደለ ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትልህ ምን ትመኛለህ ብንለው እንዴ አይኔ ተከፍቶልኝ ምን ነው አንዴ ዱንያን ባየው ይለን ነበር አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ
ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለና ለዛ ነው ገጣሚ ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ من آفات اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት ሚሸነሽ ጉዳይ ነው ነገር ከዚህ ውስጥ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምን ነው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ እሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱን ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰንሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከመሐከ ፊዲንላህ እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ዛታ ታጣላለች ያን ወስዳ ዚ ታጣላለች ሐማለተል ሐጠብ አለ አላህ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ الشمس ሁላችሁ ታውቁታላችሁ والشمس وضحاها والقمر اذا تلاها والنهار اذا جلاها ይሄን አያት ሁላችሁ ታውቁታላችሁ ይሄን አያይዞ ስለነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الاخوه بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلصهم بقرم من على مسلاته يولدتم يواددوا سوچن مع الناس يقلص وكانت الأخوة بينهم بمهالاتشو ينبروا واندماما جنت كالشمس وضحاها ልክ ፀሐይ ንጋት ላይ ዱሃ ሊስቱጥ አይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል إذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ اذا جلاها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው
ይሄንማም ግን መሐላቸው ገባና وأصبحت العداوة بينهما كالليل إذا يغشى ይሄንማም መሐል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሱን ነገር የሷን ነገር የሚባባሉ አድርጎ ለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየ ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأمي تتألانوا منالو أحبكم إلى الله أحسنكم أخلاقا كنان تزند الله زن بتأمي توددوا مانو أحسنكم أخلاقا سنة مقبارو بتأمي أمارو يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጢኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብር የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደሉም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنا انتزن الله زن بتأمي تتلوالو المشاؤون بالنميمة نقر لما الدرس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መቅንት የሚፈልጉላቸው አይብ التماس እኮ ነው ይሄ እያፈገፈጉ እያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغض አላቸው ይሄ አብغض የሚለው ቃል አፍዓሉ ተፍዲል ይሉታል በቋንቋ ደረጃ ሱፐርላቲቭ ዲግሪ በጣም የተጠሉ ማለት አብغض ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ አخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلى ንገርና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛም ይመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليل حديث لمن بلو يقلصوحቸዋል إن شر الناس ከሰዎች ዘንድ በጣም የተጠላው ذو الوجهين ሁለት ፊት ያለውን ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለው ነው ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላል እዚች ጋር ስትመስል የዚች ጓደኛ መስላል ذو الوجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን ኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብሏል በጣም የተወገዙ የተጠሉ ናቸው ቀብሩ ሲገቡስ ዱንያ ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم
أن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناتشوال بولت قبروش تقابرنا لفنا بلوالو إنهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራው ይሄ ነው እስቲንጃ ላይ ነካነካ አድርገንም በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር አንድ ሶስተኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيبه ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصو ما يقبل يا الله وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም ማለት ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪያላት قالت بلالج سعيد من دخلني እኔ ውስጥ የገባ ጌታ የታደላለች ጀነት فقال الجبار جل جلاله طلقوا حيالو الله من على وعزتي وجلالي بلقناي بكبري يهونبኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን ይፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱ ማንቺ ውስጥ አርፍብሽም ولا قتات وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ جنة إخواني ولا ديوس ما عرف بشم ديوس مالت والنبيس مالت እህቱ ዜና ስትሰራ ያል ምንም የማይመስል ሲሆን ወስዶ የሚያገናኙ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ولا شرطي ولا مخنث አንቺ ውስጥ አርፈ مخنث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ولا قاطع رحم ዝምድናም ቆራጭ አንቺ ውስጥ አርፉ አሁን ዝምድና መቆረጥ የሥራ ዘርፍ አልገነው አላል ጀግንነት እየመሰለ አላህ ያረፍብሽም ይያለ ነው ወለልذي يقول علي حد الله ان لم افعل كذا وكذا ثم لم يفي به ደግሞ መሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ልሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው
إما جنة وإما النار جنة وإما جهنم من يعلم أليس كذلك جنة أي قبام مع الله سبحانه وتعالى نماما مقبيا ويتنو الله راسو قرآن لي نقر من على ويل لكل همزة لمزة ويل ما لتعالوا علماء واد في جهنم مستمق شلقون ويل مالت سبحان الله ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው እዛ ውስጥ ነው የሚገባለ አልሐማዘቱ ወይሉ ለኩል ሁመዘቲን ሁመዛ ማለት አይነማም ማለት ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳጅን ይራቅ ነው ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብሩ ስቅጣት ይጠብቃታል አኸራ ላይ ጀነት አትገባ መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግ ትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ ከሌ ስላንተ እንዲብሉሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣና ያቺ ልጅ ከሌኮ እንደዚህ ብሎ እንዲያለ ለማጣላት መታደርገው እንዲህ የተባለ ሰው ምን ያደርግ قالوا لملس ይገባላሉ አወለን አንደኛ ምን ያደርግ አላ يصدقه لان النمام فاسق وهو مردود الشهاده መጀመሪያ لا ያምነው እከሊት እንዲብላሻለሽ ብላ ወሪስ ታመጣለሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول قرآن لمن يلال يا أيها الذين آمنوا إن جاءكم فاسق بنبأ فتبين سبحان الله يا أيها الذين آمنوا نانت يامناتشو منانو يالا إن جاءكم فاسق يا مسأنيا فاسق يونسو بنبأ وريزو كما تقالاتشو فتبينوا الرقاقت مجمري تقبابا مجمري يعني بتأم يقرمين الله سبحانه وتعالى وري كاليت انديالت شلتلي زي ما تأتشون سيت ويموند منقر ليك أي كارد ستوت على الله منالو فاسق يسو عمسأنيا نوالا تقبابا الله منقر لي متوقع ستوت على فاسق نو يسو يالن تقبابا لا فاسق نو لنكبله ألا يصدقه أنسما مشتكل نو أنت فاسق نا جيتا ينقرون يا القرآن اللي لنا لو يقبل تقبابا عندي سليمان بن عبد الملك የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل አንድ ሰው ገባ ከመጅሊሳቸው ሲገባ سليمان بن عبد الملك ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናገርሃል አሉ فقال الرجل ልጁ ምን አለ ما فعلت ولا قلت ኧረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ዲነገረኝኮ እማምነው እውነተኛ ሰው ነው ዛሬ ምን ልኩ ይኗል እማምነው ሰው ነው የነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشودي ነው ነማም صادق እውነተኛ ይሆን ተግባባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርባል سبحان الله سليمان بن عبد الملك يتعلقون عليم مكر سيسما قال صدقت ونتكن تناقرهل ثم قال للرجل للجو من قالوا اذهب بسلام هدو نتكنو ينقرن فاسقنا سلزينيا نقر مبتو ينقرن سو أصلنا الله من بلوتال فاسقنا አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌን ዲያል የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደነሱ የሚመጣው ደረጋግሰዎች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል
አንተ ልትናደድ ይገባል አሉ الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልኝ መጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች حسن البصري من ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግራል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታለክ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሰለፍነው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደግሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው እንደ ሸይጣን ልታዩ ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا ان ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي ያደርገው ይገባል ነገር ይዛልሽ ስትመጣ ልትመክሪያት ይገባል ተይ ደይነት ስራ መጥፎ ነው لم زمر قات عليኛለሽ ጉርበት ጋለምታ ልትመክራት ይገባል قال تعالى وامر بالمعروف وانهى عن المنكر زان الله سبحانه وتعالى القران ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል ተይ ለምን ታቆራርጭኛለሽ ሰው ጋር ለምን አይገባም ወንድሞች ተው ለምን ትነግረኝ ለምን ታጣላኛል የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው አንዴ ሐሰን البصري በጣም የሚገርመኝ ታሪክ ነው ስሙ ሐሰን البصري አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 አመት እሳቸው ሐሰን البصري ቁጭ ብለው ያለ አንድ ሰው መጣና ምን አለችው ያ ሐሰን አላችሁ አንተ ሐሰን አላችሁ ለቀድ كنت جالسا مع فلان ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ لمن لتلاق عالم حسن البصري فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقعدني علي مدفو سرا لن يمطروا له الكلني مالوت سبحان الله سوي يقرمونا دي إني لانت يوريجي متتش وكيف يا حسن دي ترجلوا كفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፎ አልክ ለኔም መጥፎ አልካል እንዴት እሺ ባንተ ላይ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነህበታል ግን ሐሰን البصري لماهم سوي مكر لساتو تفلقنا ولكن ارجع إلى صاحبك ودقوا تملسك فقل له بله بلو إن حسن البصري يقرئك السلام حسن البصري السلام عليكم إلهال ويقول لك بلوم إلهال اعلم أوك بأن الموت يعمنا والقبر يدمنا والقيامة تجمعنا وإلى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله ነገር ግን ወቅበሉ አሉ اعلم بان الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማውም የታማውም ይሞታል والقبر يدمنا ቀብር ሁላችን አስገብታ ታቅፈናለች والقيامة تجمعنا يوم القيامة እንሰበሰባለን وإلى الله مرجعنا من ملس ወደ አላህ ነው فيحكم بيننا السفر ዲሰታል የተሻለው ፈራጅ እሱ ነውና شوف درس لا ينساه ما يرسው ትምርት ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደግሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን ምክር ነው ለሰብ ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ
በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጣ እንዲ ብለው አለ ሲላቸው እንዳሉት ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ ወጀደ الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጥቶ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲሁ ጥሩ ሰራተኛ አድርጓል አንተ ላከ ደግሞ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن يا اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና ለታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካራ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያዳርሳል አለ የገዛውም ሰውዬ ትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ አለ ከዛ በኋላ ይሄ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ነው ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጁራቱ ጋር ቁረጭንት ጸጉር አንዱ ልታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ እሷ ደግሞ ትዳሬ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽወይ ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አዎ እንዲሁም ልትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለው የተኛ መስላው ከተጋደማል መጣ ልታርድ ስትል ታያታለህ ይቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥግ ስትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ موسى عليه السلام دعاء سيادرقوا الله سبحانه وتعالى زنببال كذا وحي وردلت فأوحى الله تعالى إليه إني لا أستجيب لك ولمن معك لا أنتنا كابراتشوت لالاتشوت استجابة الشاء لالكواتشو على الله وفيكم نمام قد أسر على النميمة كنا أنت مال عند نمام الله ونقر ما دارسن يسرى زرفوا درقوا هذا مجن يادرقوا بس مكينات الزنابة على ورر نبي موسى عليه السلام منالو قال موسى ربي يا ربي من هو ما أنه يسويه دلني عليه حتى أخرجه من بيننا نقرننا لا صوتوا كما لكن بس مكيات بدرك النموت عندي الله سبحانه وتعالى منال يا موسى أني على قالتهم جن ندال توبت وعبراتشي توبت بوسط أني زنابا زنبالوال يا سو توبت الله زنابا زنبا سلزي نماموش مريت لي درك النم يامتوت مكران نم يامتوت ኒሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገለው ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው
ተግባባን غيب ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው غيባ ግን ማለት እኔ እናንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ غيባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قال النبي صلى الله عليه وسلم هميت من دون تاك الله شون دار راساتشون يستوقت قالوا الله ورسوله أعلم الله إننا ملكتني وقوانا كمال الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሷሃቦች ተገረሙ ዲህ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጭ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ያለበት ቢሆንስ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما هو مالت كهينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال كتفكبت نميبال تقبل غيبة مالت سوي أمي سارو كبالو قا تفاتو ليون يشلال سلزا من ناقر مالتنا تفاتا ليون يشلال ويهون نقر مونو ليون يشلال سلامي سارو عند قد إننا أنت كنت جبلن كاوران أما هو مالت يعني إننا من اللي يولز يسراوي لي لو عند بوتا ستاسكو ماچو እኮ ሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ ሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባላል ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የغيባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ አላህ Subhanahu ቁርአን ስታነቡት ይገርማችኋል ولا يغتب بعضكم بعضا كفلواتشو كفولوچن ايما ايحب احدكم عنداچو يودالني ان ياكل لحم اخيه ميتا وندمو سغا موتو بلاو بيبال يودال شوف اندي صياف እንዳርጎ እንደመሰለው الله يوندم سغا موتو يا الله فكرهتم تطلوታላችሁ አቃለሁ فاتقوا الله እንፍሩ በእንዲ ከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱስ እንደ ፍሬሽ ስጋ ነው ተላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱ እንስሳዎች ቶሎ ነው እኛ የምንበላሽው የሱን ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለ يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዲህ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ጥረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ ይታል ሲሉ አይ አልሰራውም አልኳቸው በል እንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን سهد يا نبي يعني خدام ينبر أسامة النبي صلى الله عليه وسلم خدام ينبر أسامة نجي إباكهن نقلي لكوينه ميبلا نجر كال سلو الصم والله إنهم بيت ميبلا نجر إلا ما لنا كمان بيت كنبي صلى الله عليه وسلم كزام هين قالي جي تملي شمتاونا لنزي لو للسوي سينغراتشو نيسوش تقوتن اقرا درك اكو والله يالو لو بعثناه الى بئر سميحه لغار ماؤها سميحه متبال انديت منچوها ነበረች ያቺ ውሃ ደርቅ አጣቀም ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነት የገደቢስነቱ ምንጩ አይደርቅ ነበር አሉ ለይሶች
እሱን ያሙት እየሰደቡት ነው ይሄን እንደ ቀልድ ተናግረው ነው ሰዎች ያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ትክብሉ አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንዴ ቅድም ወደ ረሱ ቤት ትንሽ ቢበላል ብለን ይላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ኢብኑ ሲሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅም የሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔ እና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጦሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የሚጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብለው የሚጀምራት ህሜት አለች ይቺ አተማማ ተገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብለው ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ አማሽ አይበለኝ እንጂ ብለው ደግሞ ይጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጄ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አትማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለን የምትጀምሩ ወሬው ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማኮር በህክማ ሴቷም ልክንስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲት ስራ ኩድ አላህ ይዘንላት ትላለች هذه غيبة ህሜት ነው እህቶች ወንድሞች ራሳችን አንማታል ሌላው ደግሞ በማመስገን የሚያማለ ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩን ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال رسول الله صلى الله عليه وسلم اياكم والغيبه አደራችሁን ኢግራ ይባላል ይሄ اياكم والغيبه አደራችሁን ህሜትን ተጠንቀቁ فان الغيبه ህሜትኮ اشد من الزنا ከዚና ይበልጣል سبحان الله ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا መመለሻው ከፋና ያሉ غيبة ከዛ ይበልጣል ለምን አሉ فإن الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ ልቅሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማ ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبة ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው بليلام حديثاتشو لي مياسازن حديثنا والله سموت أخرجه أبو داود من حديث أنس قال رسول الله صلى الله عليه وسلم منالو مررت ليلة أسري بي على أقوام إني الله سبحانه وتعالى معراج ود السماء انديوت أرغواتشو نمبر
ሰባቱን ሰማይ ያንኳኩ እንዲወጡ አርጓቸው ነበር ያኔ ሳልፋሉ ሚዕራጅ ላይ ሰዎችን ተመለከቱ ለሁም አላቸው አዝፋሩ من نحاس ጥፍሮቻቸው ከነሐስ የሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘው فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يأكلون لحوم الناس ويقعون في أعراضهم እነዚህ ሰዎችማ ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في أعراضهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى آخر عليه يناس فرسطو እንዲቦጭሩ ራሳቸውን ይደረጋል شوف النبي صلى الله عليه وسلم እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱ ስሚካተቱ አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብዩ ሰለላሁ ዐለይሂ ወሰለም عرض በሰው ክብር ላይ መዝመት ከባድ እንደሆነ ሲናገሩ اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلاو مسلم لي كلكل ነው دمه وماله وعرضه دمون مافسس حرام وماله برون تبدرو يسرق موسد وعرضه كبر لي مزمت سبحان الله انكو بسوي سبنا كبر لي جبتن لمن واجيكو سويش سواين እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላችሁ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ያሉ وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود بزغبت حديث لي قال ان النبي صلى الله عليه وسلم قال الربا ربا ولد 73 بابا 73 برا فلت ربا كفل له درجه ايسرها قالوا مثل ان ينكح الرجل امه سبحان الله قالوا ربا ማለት አንድ ሰው ከናቱ ጋር መገናኘት ማለት ነው اعوذ بالله እንዴት በሚጸይፍ እንደገለጹት ተመልከቱ وان ارب الربا ትልቁ ወለድ ግን ማለት عرض الرجل المسلم በአንድ ሙስሊም ክብር ላይ መዝመት ነው ያ ሙስሊም ስጋው መብላት ነው ከባድ ነው ሪባ ከሪባዎች ሁሉ የበለጠ ነው ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እኛ والله እንደቀላል ነው ምን እንነጋገረው ዱዓና ድርግ ተብሎ ጫት ይዘው ይቀመጣሉ